እንዳትሆኑ፣ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። እንዴት ናችሁ? ቢዝነስ ለመጀመር አስባችኋል? ዋው ደስ ይላል። ቀጥሉበት። ትርፍ በትርፍ እንድትሆኑ ተመኘውላችሁ። ከዛ በፊት ግን ቢዝነስ ከመጀመራችሁ በፊት ማድረግ ያለባችሁ 8 ዋና ዋና ቅድመ ሁኔታዎችን በዚህ አጭር ቪዲዮ እነግራችኋለሁ። በጣም ጥሩ። ስለዚህ ቢዝነስ ለመጀመር ካሰባችሁ የመጀመሪያው ከ8ቱ ዋና ዋና ምሰሶች ቅድመ ሁኔታዎች አንዱ የቢዝነስ ሐሳብ ወይም የቢዝነስ አይዲያ ሊኖራችሁ ይገባል። መስራት የፈለጋችሁት ነገር ምንድን ነው? ኤግዛክትሊ መስራት የፈለጋችሁት እሱን መወሰን አለባችሁ። ይሄኛው የመጀመሪያው ነገር ነው። መወላወል የለብንም። እርግጠኞች መሆን አለብን። እርግጠኛ የሆንበት ቢዝነስ አይዲያ የቢዝነስ ሐሳብ ነገር ወይም ደግሞ ልትሰሩት የፈለጋችሁትን ነገር ማወቅና እርግጠኛ ሆናችሁ ውሳኔ ላይ መድረስ አለባችሁ ማለት ነው። እሱ የመጀመሪያው ምሰሶ ነው። ወደ ሁለተኛው ልውሰዳችሁ። ቢዝነስ ከመጀመራችን በፊት ሁለተኛው ማወቅ ያለብን፣ መስራት ያለብን፣ ማድረግ ያለብን፣ መመለስ ያለብን ጥያቄ ደንበኛዬ ማን ነው ነው። ኦኬ፣ የቢዝነስ ሐሳብ አላችሁ፣ ወስናችኋል። የወሰናችሁትን ስራ ለመስራት ለመጀመር ለመሆኑ ደንበኛችሁ ማን ነው? ደንበኛችሁ ማን እንደሆነ በደንብ ማብራራት፣ ማጥናት፣ ማጤን ይኖርባችኋል ማለት ነው። ምክንያቱም የእናንተ ትርፍ የሚመሰረተው በደንበኞቻችሁ ላይ ነው። ደንበኞች ከሌሏችሁ፣ ካስተመሮች ከሌሏችሁ ቢዝነሱን መስራት አትችሉም። ስለዚህ እነማን ናቸው እነኛ ደንበኞች? ተማሪዎች ናቸው? ተሳፋሪ ትራንስፖርት ላይ የሚጠቀሙ ሰዎች ናቸው? ቢሮ አካባቢ የሚውሉ የቢሮ ሰዎች ናቸው? ወጣቶች ናቸው? የሚለውን በደንብ ማብራራት፣ ማጤን፣ ማጥናት ይኖርባችኋል ማለት ነው። ይሄኛው ሁለተኛው ምሰሶ ነው ማለት ነው። ቢዝነስ ከመጀመራችን በፊት ማድረግ የሚገባን ማድረግ ያለብን ማጥናት ያለብን ሁለተኛው ጉዳይ ደንበኛዬ ማን ነው? የመግዛት አቅሙ ምን ያክል ነው? እነኚህ ደንበኞች የኔን አገልግሎት ወይም ምርት የሚገዙበት ሰዓት፣ ቀን፣ ወቅት መቼ ነው የሚለውን በደንብ ማየት ይጠይቃል ማለት ነው። ወደ ሶስተኛው ልውሰዳችሁ። ሶስተኛው ቢዝነስ ከመጀመራችን በፊት ማጥናት ያለብን ማየት ያለብን መመለስ ያለብን ጥያቄ ለመሆኑ አሁን ያሰብኩት መስራት ብጀምር ማቅረብ ብጀምር የሚወዳደረኝ ማን ነው? ተወዳዳሪ ማን ነው? የሚለውን በደንብ ማወቅ ያስፈልጋል። እንግዲህ ተወዳዳሪ ማለት ተመሳሳይ የሆነ ምርት ተመሳሳይ የሆነ አቅርቦት በአንድ በተወሰነ ቦታ ላይ የሚያቀርብ ማለት ነው። ስለዚህ ተወዳዳሪ ማን ነው የሚለውን መለየት በጣም ያስፈልጋል። አንዳንድ ጊዜ ተመሳሳይ ምርቶች፣ ተመሳሳይ አቅርቦቶች፣ ተመሳሳይ ሰርቪሶች በአንድ ቦታ ላይ በብዛት ሊኖሩ ይችላሉ። እንደዚህ አይነት ኤሪያዎች ላይ ተመሳሳይ ቢዝነሶች በተመሳሳይ ቦታ በሚሆኑበት ጊዜ ብዙ ደንበኞች የምንፈልገውን እናገኛለን። አማራጮች አሉ። አንደኛው ጋር የምናጣውን ሌላኛው ጋር እናገኛለን ብለው ከስተመሮች ሊመጡ ይችላሉ። ብዙ ከስተመሮች ወደዛ ፍለው ሊያደርጉ ይችላሉ። ይህ እንግዲህ አንዱ ጥቅሙ ነው። የህንፃ መሳሪያ አቅርቦት ለምሳሌ የሚሸጡ መደብሮች ተመሳሳይ አቅርቦት ያላቸው ተመሳሳይ ሱቆች፣ መደብሮች በአንድ ኤሪያ በአንድ አካባቢ ላይ በብዛት እናያለን። የህንፃ ግንባታ እቃዎችን መግዛት የፈለገ አንድ ካስተመር ወደዛ ቦታ መሄድ ይመርጣል። ምክንያቱም አንደኛው ጋር የሚያጣውን እቃ ሌላኛው ጋር ያገኘውና በሚፈልገው ዋጋ አነጻጽሮ ከገዛ በኋላ በአንድ ትራንስፖርት ወደሚፈልግበት ቦታ ጭኖ ሊወስድ ይችላል ማለት ነው። እነኚህ ምቹ ሁኔታዎችን ስለሚፈጥሩለት ብዙ ጊዜ ካስተመሮች ተመሳሳይ እቃዎች ወይም ተመሳሳይ መደብሮች ያሉበት አካባቢ ሊሄዱ ይችላሉ። ስለዚህ ሁል ጊዜ ተመሳሳይ ነገሮች በአንድ አካባቢ መኖራቸው ጎጂ ብቻ ሳይሆን ጠቃሚ ነው። አንዳንድ ጊዜ ደግሞ እርስ በርስ መተባበር ደግሞ ሊኖር ይችላል። አንደኛው ጋር የሌለ እቃ ከሌላው ያመጣና እዚህኛው ደግሞ
ካለ ሌላኛው ደግሞ ከዚህ ጋር መጥቶ ይወስዳል። ስለዚህ እንደዚህ በትብብር የሚሰራበትን መድረክ ይፈጥራል። በዚያም ይሁን በዚህ ግን ተወዳዳሪ ማን ነው የሚለውን መለየት የግድ ይላል። አንድ ደንበኛ ተመሳሳይ የሆኑ ነገሮች በአንድ አካባቢ ካሉ የተሻለ ነገር ላቀርብ የምችለው እንዴት ነው፣ ካስተመሬ እኔን ሊመርጥ የሚችለው በምንድን ነው የሚለውን ስትራቴጂ ለማውጣት ያግዘናል፣ ይረዳናል። ለምሳሌ አንድ ሬስቶራንት ተመሳሳይ የሆኑ አቅርቦት ያላቸው ሬስቶራንቶች ቢኖሩ እዛ አካባቢ ካሉ ሬስቶራንቶች የኔ ሬስቶራንት በምን የተሻለ ነው፣ ተጨማሪ ነገር ምን ባድረግ ካስተመሮች ወደ እኔ ይመጣሉ የሚለውን ነገር ለመስራት ያመቻል ማለት ነው። ስለዚህ ተወዳዳሪዎቻችንን ማወቅ ሶስተኛው ምሰሶ ወይም ፒላር ነው ማለት ነው። አራተኛው ቢዝነስ ከመጀመራችን በፊት ማድረግ ያለብን ቅድመ ሁኔታ ልንሰራ ባሰብነው ኤሪያ ላይ በቂ ዕውቀት፣ ክህሎት፣ ልምድ አለን ወይ የሚለውን ጥያቄ መመለስ አለብን። ለምሳሌ የቪዲዮና የፎቶግራፊ ቢዝነስ መስራት ብንፈልግ በቪዲዮ ኤዲቲንግ፣ በፎቶግራፊ ዕውቀቱ ሊኖረን ያስፈልጋል። አዲስ ነገር መድፈር ጥሩ ነው፣ ነገር ግን በተቻለ መጠን በቂ ግንዛቤ፣ በቂ ዕውቀት፣ በቂ አንደርስታንዲንግ ሊኖረን ይገባል። አምስተኛው አዲስ ቢዝነስ ከመጀመራችን በፊት ማድረግ ያለብን አምስተኛው ምሰሶ በቂ ካፒታልና ወረት ሊኖረን ይገባል። ቢዝነስ በምንጀምርበት ጊዜ ቢዝነስ ለመጀመር የሚያስችል ካፒታል በራሱ በቂ አይደለም። ነገር ግን ቤት በምንከራይበት ጊዜ ቤቱን ሪአሬንጅ ማድረግ፣ ፓርቲሽን መስራት፣ ሪኢኖቬት ማድረግ፣ ማሳመር፣ እንደዚህ አይነት ነገሮች ሰራተኞች ለመቅጠር፣ ንግድ ፍቃድ ለማውጣት ተዛማጅ ወጪዎች መጀመሪያ አካባቢ ይበዛሉ። ስለዚህ እነኚህን ተጨማሪ ወጪዎች ታሳቢ ያደረገ ኢኒሻል ካፒታል ወይም ወረት ያስፈልገናል። ልንሰራ ያሰብነውን ቢዝነስ ለመስራት የሚያስችል በቂ ካፒታል አለን ወይ የሚለውን ማየት ያስፈልጋል ማለት ነው። ለምሳሌ ብዙ ጊዜ ቢዝነስ እንደጀመርን የመጀመሪያዎቹ 3 ወራት 2 3 4 ወራት አንዳንዴ በክሳራ ነው የምንሄደው። ከ4 ወር ከ5 ወር በኋላ ባላንስ ይሆናል። ትርፍ አይኖረንም፣ ነገር ግን ወጪው ከትርፋችን ጋር ባላንስ እየሆነ ይሄዳል። ከ6 ከ7 ወር በኋላ ወደ ትርፍ ወደ ማግኘት እንሄዳለን። ስለዚህ በምንጀምርበት ጊዜ ወዲያውኑ እንደገባን ትርፍ ኤክስፔክት ማድረግ የለብን። ስለሆነም የሚኖረን ካፒታል እነዚህ ነገሮች ታሳቢ ያደረገ ኢኒሻል ካፒታል፣ ሪዘርቭ ያለው ካፒታል ያስፈልገናል ማለት ነው። ስድስተኛው ምሰሶ ቢዝነስ ከመጀመራችን በፊት ማወቅ ያለብን ስድስተኛው ምሰሶ የመስሪያ ቦታን። ይህ በጣም ዋና ነገር ነው። this is basic። የብዙዎች አዲስ ስራ ለመጀመር፣ የቢዝነስ ስራ ለመጀመር ራስ ምታት የሚሆንባቸው በጣም የሚቸገሩት እዚህ ጋር ነው፣ መስሪያ ቦታ። ነገር ግን የመስሪያ ቦታን ለመወሰን የምንሰራው የቢዝነስ አይነት ይወስነዋል። ወይም ደግሞ የመስሪያ ቦታ ከመምረጣችን በፊት በመጀመሪያ ማድረግ የሚገባን የምንሰራውን ስራ መወሰን ነው። ምክንያቱም ቦታዎች እንደምንሰራው ስራ ስለሚለያዩ፣ ለምሳሌ ከግብርና አቅርቦቶች ጋር ተያያዥ የሆኑ ስራዎችን ለመስራት የምንመርጠው ቦታ በግብርና የተሰማሩ የማህበረሰብ ክፍል ያለበት አካባቢ መሆን አለበት። መሀል ከተማ አይደለም መሆን ያለበት። በጽህፈት መሳሪያ አቅርቦት ላይ መሰማራት የሚፈልግ አንድ ስራ ፈጣሪ ወይም የንግድ ሰው ማድረግ ያለበት የስቴሽነሪ ወይም የጽህፈት መሳሪያ ገዢዎች በአብዛኛው ፍርድ ቤት አካባቢ፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ ኮሌጆች አካባቢ መሆኑ ይታወቃል። ስለዚህ የምንመርጠው ቦታ ከምንሰራው የቢዝነስ አይነት ጋር አብሮ መሄድ አለበት ማለት ነው። አንድ ሬስቶራንት መክፈት የፈለገ ሰው ሬስቶራንት፣ ለምሳሌ የሬስቶራንት ቢዝነስ መጀመር ብንፈልግ በአብዛኛው ለሬስቶራንት ቢዝነስ ተመራጭ የሚሆነው መኖሪያ ቤቶች አካባቢ አይደለም። ምክንያቱም መኖሪያ ቤቶች አካባቢ ብዙዎቹ ምግብ ኩክ አድርገው ቤታቸው ውስጥ ይጠቀማሉ። ስለዚህ ብዙ ከስተመር የምንጠብቀውን ያህል ከስተመር አይኖረንም። እናም የሬስቶራንት ቢዝነስ በምናስብበት ጊዜ ብዙ ህዝብ የሚበዛበት ከመኖሪያ ቤታቸው ርቀው የሚውሉ ሰዎች ያሉበት አካባቢ፣ ቢሮዎች አካባቢ፣ ተቋማት አካባቢ፣ ስብሰባዎች የሚበዙበት አካባቢ የሬስቶራንት ቢዝነስ ብንጀምር አዋጭ ይሆናል። ስለዚህ የምንሰራበትን ቦታ መወሰንና መምረጥ ዋና ነገር ነው ማለት ነው። ለከስተመሮቻችን ቅርብ የሆነ ቦታ መሆን አለበት። ሰባተኛው ምሰሶ ወይም ፒላር መስራት የፈለግነው ቢዝነስ ትርፋማነቱን መተንበይ
መገመት እርግጠኛ መሆን አንችልም። ነገር ግን መተንበይ መገመት እንችላለን። ትርፋማነቱን፣ አዋጭነቱን መተንተን መተንበይ የግድ ያስፈልጋል። ወደ ስራ ከመግባታችን በፊት የትንበያ ስራ መስራት አለብን። ለመተንበይ፣ ለመገመት፣ ለመገምገም መሰረት የምናደርጋቸው ፋክተሮች ይኖራሉ። ከነኚህ ፋክተሮች ትርፋማ ነው ብለን ለመወሰን የሚያስችልን አንደኛው ፋክተር የምንሰራበት ቦታ ጥሩ መሆኑ፣ እጃችን ላይ ያለው ካፒታል ለመስራት የሚያስችልን ካፒታል እጃችን ላይ መሆኑ፣ እኛ ልንሰራ ባሰብነው ኤሪያ ላይ ብዙ ከስተመሮች መኖራቸው፣ በዛ ኤሪያ ላይ እዛ አካባቢ ላይ ክፍተት መኖሩ፣ ተፈላጊ መሆኑ፣ ልንሰራ ባሰብነው ስራ ላይ በቂ ዕውቀት፣ ክህሎት፣ ግንዛቤ ያለን ልምድ ያለን መሆኑ እነኚህን ነገሮች ኮንሲደር በማድረግ ይህን ቢዝነስ ብጀምር ዋው ትርፋማ ሆናለሁ የሚለውን ትንበያ ማስቀመጥ ያስፈልጋል ማለት ነው። ስለዚህ ትርፋማነቱን መተንበይ፣ መገምገም፣ መገመት ወደ ስራ ከመግባታችን በፊት አዲስ ቢዝነስ ከመጀመራችን በፊት ማድረግ የሚገባን አንዱ ምሰሶ ነው ማለት ነው። የመጨረሻውና 8ኛው ቢዝነስ ከመጀመራችን በፊት ማድረግ ያለብን የቢዝነስ ፕላን መስራት አለብን። ቢዝነስ ፕላን በጣም ወሳኝ ነገር ነው። ቢዝነስ ፕላን ማለት ምንድነው? ራዕያችንን በዛ ቢዝነስ ውስጥ የት ነው መድረስ የምንፈልገው? ጎላችን ቢዝነሳችንን የተቀላጠፈና ትርፋማ ተወዳጅ እና የተሻለ ለማድረግ የምንሰራቸው ስትራቴጂዎች ምን ስትራቴጂ ነው የምንተገብረው? ከስተመሮቻችንን ለመያዝ ተጨማሪ ከስተመሮቻችንን ለማምጣት ምን ስትራቴጂ እንጠቀማለን የሚለውን ስትራቴጂዎቻችን በደንብ በጽሁፍ መቀመጥ መቻል አለባቸው። ልክ አንድ የህንፃ ግንባታ ህንፃው ከመገንባቱ በፊት በወረቀት ፕላኑ እንደሚሰራው ቢዝነስም ተመሳሳይ ነው። ቢዝነስም ለመስራት የቢዝነስ ፕላን ያስፈልገናል ማለት ነው። ሪስኩን ማብራራት መቻል አለብን። በምንሰራው ስራ ላይ የሚያጋጥመን ሪስክ ወይም ተግዳሮት ወይም አደጋ፣ ስጋት ምንድን ነው የሚለውን መተንበይ ማብራራት ይኖርብናል። ለዛ ስጋት ደግሞ ምን ብናደርግ ስጋታችን መቅረፍ እንችላለን ወይም ማስወገድ እንችላለን ወይም ሊያመጣ የሚችለውን ተጽዕኖ መቀነስ እንችላለን የሚለውንም በስትራቴጂያችን እናስቀምጣለን ማለት። ስለዚህ በጽሁፍ በደንብ በፕላን መቀመጥ መቻል አለብን። ይሄ ቢዝነስ ፕላን ይባላል። ቢዝነስ ፕላን ላይ የበለጠ ለማወቅ ከፈለጋችሁ በቢዝነስ ፕላን አሰራር ላይ ብዙ ስልጠናዎች፣ ብዙ ማኑዋሎች ስላሉ ተጨማሪ ዕውቀት፣ ተጨማሪ ግንዛቤ በዚህ ኤሪያ ላይ የተሰሩ ስራዎችን በማንበብ ማዳበር ትችላላችሁ። ሰብስክራይብ አድርጉ።